በደቡብ አፍሪካ እንግዲህ ከቅርብ ጊዜ ወዲህ እየተሰማ ያለው ዜና ለበርካታ ወገኖቻችንና በዛ ህይወትን ለማሻሻል ጥረው ግረው የሚለፉ የአፍሪካ ስደተኞች ላይ ከባድ ስጋት አንዣቧል። በዛሬው ዕለት ስደተኞች ከሀገር እንዲወጡ የመጨረሻ ቀነ ገደብ መቀመጡ ይታወቃል። ይህን ተከትሎ ዛሬ በደቡብ አፍሪካ የተፈጠሩ ነገሮች ምንድናቸው ስንል እዛ የሚኖሩ ኢትዮጵያውያንን ጠይቀን አዳዲስ መረጃዎችን ሰምተናል። ይህ ብቻ አይደለም። እዛ የሚኖሩ ወይም ደቡብ አፍሪካ የሚኖሩ ኢትዮጵያውያን ወገኖች ማድረግ ያለባቸውን ጥንቃቄና ከመንግስትም ከተለያዩ አካላት የተሰጡትን ማስጠንቀቂያዎች ጨምሮ ራሳቸውን ለመጠበቅ ይረዳሉ የተባሉ መረጃዎችን ይዘናል። ከዚህም ባለፈ አዲስ ደቡብ አፍሪካን መዳረሻቸው ለማድረግ ለስራ ወይም ደግሞ ዘመድ ለመጠየቅ ለተለያዩ ተግባራትም ወደ ደቡብ አፍሪካ የምትሄዱ ሰዎችን በተመለከተ ማድረግ ስላለባችሁ ቅድመ ጥንቃቄ የወጣ መረጃ አለን እነግራችኋለን። ከሁሉ በፊት በተለይ ደቡብ አፍሪካ የምትኖሩ ኢትዮጵያውያን አሁን ያላችሁበት ሁኔታ ምን ይመስላል የሚለውን የናንተንም ኮሜንት ቦክስ ላይ አስፍሩልን። ኮሜንቶችን እንግዲህ የተለያዩ አካላት ጋር የሚደርሱ በመሆናቸው አንድ እርምጃ ለመውሰድ ሊጠቅሙ ይችላሉ። ለማንኛውም እስኪ ዛሬ የተሰሙ መረጃዎችን ልንገራችሁ። ሰላም የሀገሬ ልጆች እንደምን አላችሁ? ዛሬ በዘጠኙም ፕሮቪንስ ላይ ያለው የዞሎፎቢያ ወይም ደግሞ አክፍሮፎቢያ እንቅስቃሴ እግዚአብሔር የተመሰገነ ይሁን። እስካሁን ድረስ ባለ ደቂቃ ምንም ክፉ ነገር የሰማነው ነገር የለም። በተለይ የዓለም አቀፍ የዜና ሽፋን ያገኘ ጉዳይ ስለሆነ መንግስት ከፍተኛ ትኩረት ወስዷል። እነኚህ ሰልፍ ፕሮቴስት የሚያደርጉ እንኳን ትንሽ መንገዱን ካልፍ ስሉ ፖሊስ እንዴት እየቀጠቀጣቸው ወደ መንገድ እንደሚያስገባው ሁሉ እያየን ነበር። እንግዲህ እግዚአብሔር የተመሰገነ ይሁን። የብዙ አባቶች ጸሎት፣ የብዙ እናቶች ጸሎት ተሰምቷልና የነገውንም ቀን እንደዚሁ በጥንቃቄ እንድታልፉ ላለሁ። ደቡብ አፍሪካውያን ኢትዮጵያና ሌሎች ስደተኛ አፍሪካውያን ከሀገራቸው ለቀው እንዲወጡ ያስቀመጡት ቀነ ገደብ ተጠናቋል። በዛሬው ዕለት ነው ቀነ ገደቡ የሚያበቃው። ይህን ተከትሎ የሀገሪቱ ፕሬዝዳንት ማስጠንቀቂያዎችን መስጠት ቀጥለዋል። ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቃውሟቸውን ማሰማት አለባቸው፣ ነገር ግን ያለ ማስፈራሪያ ዛቻ ወይም ቀነ ገደብ መሆን አለበት ሲሉ አስጠንቅቀዋል። ይህን ተከትሎ እንግዲህ በዛሬው ዕለት በአንዳንድ ከተሞች ሰልፍ መደረጉ እየተሰማ ነው። ፕሬዝዳንቱ ይህን ያሉት ህጋዊ ሰነድ የሌላቸው ውጭ ሀገር ዜጎች ደቡብ አፍሪካ ለቀው እንዲወጡ በጸረ ስደተኞች ቡድኖች የተቀመጠው ይፋ ያልሆነ ቀነ ገደብ አንድ ቀን ሲቀረው ባወጡት መግለጫ ነው። ይህን ተቃውሞ ተከትሎ ሊመጣ የሚችለው የኃይል እርምጃ ስጋት ውስጥ የከተታቸው በሺዎች የሚቆጠሩ ሌሎች አፍሪካ ሀገራት ዜጎች ባለፉት ሳምንታት ደቡብ አፍሪካ ለቀው በስፋት ወጥተዋል ተብሏል። በተለይ ህጋዊ ሰነድ የሌላቸው አንድ የማላዊ ዜጋ 4 ህጻናት ልጆችን ጥሎ ሄዷል የተባለው በዚህም ልቡ ቢሰበርም ወደ ሀገሩ ለመመለስ ደስተኛ መሆኑን ለቢቢሲ ተናግሯል። በርካታ ኢትዮጵያንም የሰው ሀገር የሰው ነው ከዚህ የከፋ የለም በሚል ስሜት ውስጥ እንዳሉ መረጃዎች ያሳያሉ። በተለይ ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞዎች ጎልተው እየታዩ ነው። ፕሬዝዳንት ራማፎሳም የስደተኞች ጉዳይ ላይ ሪፎርም እንደሚያስፈልግ ሐሳባቸውን የሰልፈኞችን ተቀብለዋል። ሰልፈኞች ግን በሰላማዊና በኃላፊነት በተሞላበት መልኩ መንቀሳቀስ አለባቸው። እንደ ከዚህ በፊቱ ግድያና ሱቅ ንብረት ማውደም በፍጹም መኖር የለበትም ሲሉ አስጠንቅቀዋል። ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞዎች ጎልተው እየታዩ ነው። ፕሬዝዳንቱ በሳምንታዊ መግለጫቸው ለሀገሪቱ ዜጎች መልእክትን ማስጠንቀቂያ አስተላልፈዋል። ደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች እዚህ ያሉት በህጋዊ መንገድ ነው ሲሉም ለስደተኞች እንግዲህ የመከላከል ወይም መልካም ዜና የተባለን መረጃ አሰማርተዋል። ይሰራሉ፣ ይማራሉ፣ ቤተሰብም ያስተዳድራሉ፣ በኢኮኖሚያችን ላይም ገንዘብ ያወጣሉ፣ ኢንቨስት ያደርጋሉ፣ ለሀገራችንም ለማህበረሰባችንም አዎንታዊ አስተዋጽኦ ያበረክታሉ። እነሱም ቢሆኑ በህጋችንና በህገ መንግስታችን የመጠበቅ መብት አላቸው። እናንተ ባለ ሀገር ስለሆናችሁ አይደለም፣ ህጋዊ እስከሆናችሁ ድረስ ኢትዮጵያንም ሆነ ሌሎች አፍሪካ ሀገራት ዜጎች በዚህ የመኖር መብት አላቸው ብለዋል ፕሬዝዳንቱ። የመቃወም መብትና የመናገር ነጻነት ሰዎች ሌሎችን እንዲያስፈራሩ፣ ጫና እንዲፈጥሩ ወይም በዘረፋና በኃይል ድርጊቶች ላይ እንዲሳተፉ ግን በፍጹም አይፈቅዱም ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋቸዋል።
ይፋዊ ቁጥሮች እንደሚያሳዩት ደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች አሉ። አብዛኞቹ አፍሪካውያን ናቸው። የማሊ፣ ኢትዮጵያና እንዲሁም ደግሞ የናይጄሪያ ዜጎች እንደሚገኙ ይታወቃል። ስደተኞች ላይ ተቃውሞ ያነሱ አካላት እንግዲህ ቀነ ገደብ ምክንያታቸው ለደህንነታቸው ሰጉ በሺዎች የሚቆጠሩ ስደተኞች በጊዜያዊ መጠለያዎች ለመመዝገብ እየተጠባበቁ አንዳንዶችም እየተመዘገቡ ነው ተብሏል። በተለይ ትላልቅ ሰልፎች በተካሄዱበት ደርባን ከተማ የሚገኙና የማላዊ ዜጎች መጠለያ የሆኑ ነጭ ድንኳን መጠለያዎች እየፈረሱ መሆናቸው ሌላው አስፈሪ የሆነ ጉዳይ ነው። ባለስልጣናቱ ጊዜያዊ መጠለያዎችን ለማጽዳት የሚያደርጉትን ጥረትም እያፋጠኑ ነው ብለዋል ቢቢሲ። በዛውጅ ደማቅ ቀለሞች ያሉት የባህላዊ ልብሶች ያደረጉ የማላዊ ዜጎች ወደ ሀገራቸው የሚመልሳቸው አውቶቡስ በሰልፍ ሲጠብቁም ታይተዋል። እንግዲህ በዛሬው ዕለትም በደርባን፣ ጆሃንስበርግና ሌሎች ከተሞች ለሚደረጉ ጸረ ስደተኞች ሰልፎች ፈቃድ ተሰጥቷል። ነገር ግን የኢትዮጵያንም ሆነ ማንንም መንካት አይቻልም። ሰልፍ ግን ውጡ እየተባለ ነው። በተለይ በሰልፉ ላይ ምንም አይነት ያለ እርምጃ እንዳይኖር ለአዘጋጆቹ ማስጠንቀቂያ ተሰጥቷል። የሀገሪቱ ባለስልጣናት ሊኖር የሚችል ማንኛውም ሁከት ዝግጁ መሆናቸውና ለመቆጣጠር ጥረት እንደሚያደርጉ ተሰምቷል። ከዚህ ባለፈ እንግዲህ ባህላዊ መሳሪያዎች መያዝ አልተፈቀደም ነው የተባለው። ይሁንና ግን በሰልፈኞችና በፖሊስ መካከል ውጥረትም እንዳይፈጠር ስጋት አለው። ምክንያቱ ደግሞ በተቃዋሚ ላይ የሚሳተፉ በተለይ ዙሉ ጎሳ አባላት ወደ ሰልፎች ሲሄዱ ጋሻ፣ ጅራፍና ዱላ የመያዝ ልማድ አላቸው። ይህንን የማይጥሉ ከሆነ እንግዲህ ሌላ ግጭትና የሞት ሊከሰት ይችላል ተብሎ እየተሰጋ ነው። የመንግስት መረጃ እንደሚያሳየው በ26 መጀመሪያ ላይ ተቃውሞ መነሳት ከተቀሰቀሰበት ጊዜ አንስቶ ከ12000 በላይ ስደተኞች ተባረዋል ወይም ወደ ሀገራቸውም ተመልሰዋል እየተባለ ነው። ባለፉት ሳምንታት ውስጥም እንግዲህ ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያና ዚምባብዌ ዜጎቻቸውን በአውሮፕላን ወይም በአውቶቡስ ለማስወጣት ጥረት አድርገዋል። ይሁንና በተለይ ናይጄሪያን በብስጭት ደቡብ አፍሪካን ተቃውመው የኳስ ቡድንም ሲደግፉ ታይተዋል። ኢትዮጵያንም ተመሳሳይ ድርጊቶችን እያደረጉ ነበር የሚገኘው። ይህን ተከትሎ ኢትዮጵያንስ በዛ ህይወትን እንዴት እየኖሩ ነው የሚለውን እንገራችሁ። ከሰሞኑ ከኢትዮጵያ ካቶሊክ ቤተክርስቲያን ጨምሮ መልእክት ተላልፏል። ሀገር ምትክ የሌለው ክብር ነው። ስንሞት ሬሳችን አጽማችን የሚቀበርበት ሀገር ነውና ቅድሚያ ለሀገር ገጽታ ግንባታ እንስጥ። ሁላችሁም በተቻለ መጠን አዌርነስ ተለዋወጡ። እንወዳችኋለን። እኛም የሶሻል ወርከር ሆነን ኮሚኒቲ ስናገለግል በደስታ በኩራት በልበ ሙሉነት ነው። በርቱ ላችኋለሁ። ሰናህ ቀን ተመኙ። ወዳችኋለሁ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ችግሮችን ለመፍታት አንዳንድ ነገሮችን እያደረጉ እንደሆነ ነግረውናል። የተወሰኑትን ለደህንነት ስንል ባንነግራቸውም አንዳንዶች ገጠራማ ቦታዎች ላይና ወጣ ባሉ ከተሞች ላይ ፖሊስ አይደርስም በተባሉ አካባቢዎች ያሉት ግን ሱቃቸውና ንብረታቸውን ዘግተው ወደ ትልልቅ ከተሞች የሄዱ ኢትዮጵያውያን አሉ። እንዲሁም ደግሞ በጋራ በመቀመጥ ይህን ጥቃት ለመከላከል ጥረት እያደረጉ ያሉ ኢትዮጵያውያንም አሉ። በአጠቃላይ በዛሬው ዕለት ግን ወደ ስራ ገበታቸው እንዳልሄዱ ተሰምቷል። ስለዚህ ከተላለፉ ዋና መልእክቶች መካከል አንዱ ሰልፉ በሚደረግበት ዕለትና በሰልፉ ቦታ አካባቢ ሰው በተሰበሰበበት ቦታዎች ኢትዮጵያውያን እንዳይገኙ መልእክት ተላልፏል። ይልቁንም በቤቶቻቸው ውስጥ እንዲቆዩ፣ ቤት ሲቆዩም በጋራ እንዲሆኑ የሚለው አንዱ መረጃ ነው። ሌላኛው ደቡብ አፍሪካ በሚገኘው የኢትዮጵያ ኤምባሲን ጨምሮ አጠቃላይ ከኮሚኒቲ አባላት፣ ከማህበረሰብ፣ ከእድር እንዲሁም ደግሞ በጋራ ካላቸው ማህበራት ጋር ስልክ ልውውጥ መረጃ በማድረግ ያሉበትን ሁኔታ ቶሎ መቀየርና መተጋገዝ አለባቸው የሚለው አንዱ ነው። ከዛ ውጭ ግን ሌሎችም ህጋዊ ሰነድ ያላቸውን ቢሆኑ ለጊዜው ሰልፎቹ እስኪለዝቡ ድረስ ሰነድ ስለማያጣሩና ሰልፈኞቹ ስሜታዊ ሊሆኑ ስለሚችሉ ሊደርስ የሚችለውን ጥቃት በማሰብ ኢትዮጵያውያን ዜጎች ከእንዲህ አይነት ቦታዎች ላይ እንዳይገኙና ራሳቸውን እንዲጠብቁ ለዛሬ ሲባል ሱቃቸውና ሆቴሎቻቸውንም ለአንድ ቀን ቢዘጉ ያን ያህል የከፋ ጉዳት አያስተናግድም የሚል መልእክት እየተላለፈ ነው የሚገኘው። ከዛ ውጭ ግን በቀጣይ ጊዜያት በሚኖሩት ህጋዊ ሰነዶችን ማሟላትና የደቡብ አፍሪካ መንግስት የሚያስተላልፋቸውን ውሳኔዎች ማክበር በፖሊስ ከተጠየቁም አግባብነት ያለውን ምላሽ መስጠት የሚሉ መረጃዎችም በስፋት እየወጡ ነበረ። ምክንያቱም የካቶሊክ ቤተክርስቲያን ከትናንት በፊት ባስተላለፈችው መልእክት በደቡብ አፍሪካ የሚኖሩ ኢትዮጵያውያን እህትና ወንድሞቻችን ከቅርብ ጊዜ ወዲህ ያለው ሁኔታ አሳሳቢና ዘግናኝ ድርጊት የዜና አውታር ላይ እያየን ነው። ድርጊቱን በጣም አሳዝኑናል። በዚህ ፈታኝ ጊዜም ልባችሁ እንዳይታወክና ተስፋችሁም የጸና ይሆን ዘንድ እንጸልይላችኋለን የሚል መልእክት አስተላልፈውላችኋል። ለዚህም በደቡብ አፍሪካ ለምትኖሩ ኢትዮጵያውያን ወንድሞችና እናቶቻችንም ምንም እንኳን ፍርሃት፣ መገፋትና ስደት መከራው ቢበዛባችሁና ቢገጥማችሁም እግዚአብሔር ከናንተ ጋር እንደሆነ
እንደሆነ አትርሱ፣ መጨነቅ የለባችሁም ብለዋል። እርሱም የሕዝቡን እንባ ያብሳል፣ ጩኸታችንን ይሰማል፣ በችግራቸውም ውስጥ አብሯቸው ይጓዛል። ስለዚህ የእግዚአብሔር ቃል የሚያረጋግጥልን ከውሃ ውስጥ ባለፈ ጊዜ ካንተ ጋር ሆናለሁ፣ በወንዞች ውስጥ ባለፈ ጊዜም አያሰጥሙም፣ በእሳት ውስጥ ባለፈ ጊዜም አትቃጠልም፣ ነበልባሉም አይፈጅህም የሚለውም ይህንን ነው ብለዋል። በዚህም ጊዜ እንግዲህ ለጸሎታችን ማዕከል እናንተ ናችሁ፣ አንረሳችሁም፣ እግዚአብሔር ከሁሉ አደጋ ይጠብቃችሁ፣ ልባችሁን በሰላሙ ይሙላ የሚል መልእክት ተላልፏል። ቤቶቻችሁንም ያጽናና፣ ፍርሃታችሁን በተስፋ ድካማችሁንም በብርታት ይለውጥ። በተመሳሳይ ሁኔታ ለሚያሳድዷችሁም እንጸልያለን። ጌታ ልባቸውን ይለውጠው፣ ለመተማመንና ጥላቻን ከልባቸው ያስወግድላቸው፣ በርህራሄ በፍቅርና በፍትህም ይሙላቸው። በሰው ፊት የሚታዩ ልዩነቶች ሳይሆን ሁላችንም በአንድ አምላክ አምሳል እንደተፈጠርን እንዲያውቁም እንጸልያለን ብሏል። የበቀልን መንገድ ወደ ሰላም፣ የጥላቻን መንገድ ወደ ፍቅር፣ የአመፅን መንገድ ወደ እርቅ እንዲለውጥ እንማለዳለን ብሏል። በመጨረሻም እንግዲህ በመልኩ ትእዛዝ ሕፃናቱ ኢየሱስ እናቱን ማርያምን ይዞ ወደ ግብጽ ተሰዶ ሄደውን የቅዱስ ዮሴፍን አማላጅነት እንለምናለን። አይዟችሁ፣ በደቡብ አፍሪካ ያሉ ወገኖቻችን አንረሳችሁም የሚል መልእክት እያስተላለፉ ነው የሚገኙት። ሌላ አንድ ጉዳይ እናንሳ። ደቡብ አፍሪካ ከምትኖሩት ውጪ ወደ ደቡብ አፍሪካ ለመሄድ እቅድ ያላችሁ ሰዎች አንድ ለሶስት ነገሮችን እንድታደርጉ በዚህ ጊዜ እንመክራለን። የመጀመሪያው ነገር በፍጹም በህገ ወጥ መንገድ በአሁኑ ጊዜ እንዳትሞክሩት ይመከራል። ሀገር ውስጥ ያለው ግጭት፣ ስራ አጥነትና ሌሎች ነገሮችን ተስፋ አስቆራጭ ሊሆን ይችላል። ነገር ግን በደቡብ አፍሪካ ያለው ሁኔታ አሁን ለውጭ ሀገር ዜጎች እጅግ አስቸጋሪ ሆኗል። የአፍሪካ ህብረትም ደቡብ አፍሪካ ላይ ተጽዕኖ እንዲያደርግ ጥረት እየተደረገ ነው። ይሁንና ግን በህጋዊ መንገድ ሁሉንም ነገር ሰነድ አሟልታችሁ መሄድ የተሻለ ነው። ያም ቢሆን ከዛ በፊት ብዙ ገንዘብ አውጥታችሁ ከመሄዳችሁ በፊት ግን ኢትዮጵያ ውስጥ ያለውን የስራ አማራጭም ከግምት ውስጥ እንድታስገቡት የሚጠይቁ መልእክቶችም እየተላለፉ ነው። ከዛ ውጭ በውጭ ሀገር የሚኖረው የኢትዮጵያ ኤምባሲ፣ የኢትዮጵያ ውጭ ጉዳይ ሚኒስቴር የሚያስተላልፋቸውን መልእክቶች በንቃት መከተል ያስፈልጋል እየተባለ ነው። ይህ የሆነው ደግሞ በደቡብ አፍሪካ ስደተኛ ጠል ቡድኖች ከተለያዩ አፍሪካ ሀገራት የመጡ ዜጎች እስከ ፈረንጆች ሰኔ 30 ቀን ድረስ ለቀው እንዲወጡ ያስቀመጡት ቀነ ገደብ ጋር መቃረቡን ተከትሎ ሁኔታው ምን ሊመስል እንደሚችል አለመታወቁ አንዱ ምክንያት ነው። ምክንያቱም መጤዎች ሀገራቸውን ለቀው የወጡ እነዚህ ሙሉ ቡድኖች በተለያዩ ከተሞች ሰልፎችን ጠርተዋል። የሀገሪቱ ፖሊስም ከዚህ ጋር ተያይዞ ይፈጠራል ያለውን የጸጥታ ችግር ለመቆጣጠር ዝግጅት አድርጊያለሁ ቢልም የሚስተዋለው ድባብ ግን ከተለያዩ ሀገራት ለመጡ ዜጎች አስጊ መሆኑ በስፋት እየተዘገበ ነው። ስለዚህ ወደዛ መጓዝ በአሁኑ ጊዜ አይመከርም። በተለይ ማርች የሚባለው ቡድን የሌሎች ሀገራት ዜጎች ቀነ ገደቡን አክብረው ይወጡልን እያለ ነው። በመላው ደቡብ አፍሪካ ምንም አይነት የስራ እንቅስቃሴ እንዳይኖርም እየጠየቀ ነው የሚገኙ። ግን በርካታ ኢትዮጵያን እያዘኑ የሚገኙት ደቡብ አፍሪካውያን እንግዲህ በአፓርታይድ ጊዜ በርካታ ጭቆናዎችን አይተዋል። ወደ ኢትዮጵያም እንግዲህ መሪያቸው ማንዴላ በተሰደደ ጊዜ ትልቅ አቀባበል ተደርጎለታል። ይህ ብቻ አይደለም፣ የብዙ ነገር ተደርጎል። የፓን አፍሪካኒስት አቀንቃኝ ወደ ሆነችው ኢትዮጵያ መምጣቱን ተከትሎ ስልጠና ኮልፌ ከወሰደ በኋላ ጀነራል ታደሰ ብሩም ሽጉጥ እንግዲህ ተቀብሎ ነበር። ከዛ በኋላ ሄዶ ማንዴላ ሽጉጡን ከቀበረው በኋላ ቤት ተሰርቶበት እንደነበረ ይታወቃል። ማንዴላስ ገን የሚል ፊልም ተሰርቷል። ማንዴላም ቢሆን ስለ ኢትዮጵያ ቀና አስተሳሰብ ያላቸው ናቸው። እርሳቸው የሚሉት ሎንግ ዎክ ቱ ፍሪደም በተሰኘው ወይም ደግሞ ረጅም ነጻነት መንገድ በተሰኛቸው ወደ አዲስ አበባ በኢትዮጵያ አየር መንገድ ሲሄድ አውሮፕላኑ የራሳቸው ነው፣ የሚያበረው ጥቁር ነው። አየር መንገድ የሚሰሩት ሁሉም ጥቁር ናቸው። ልቤ ጥቁሮች እንዲማድረግ ይችላሉ የብዬ ነጻነት ተሞላች ያለውና ጭቆናን የሚያውቁት ደቡብ አፍሪካን አሁን ላይ እንግዲህ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ዜጎች ውጡልን እያሉ ነው። ስራችንን ተጋፍተዋል፣ የደህየ ነው በእናንተ ምክንያት ነው ቢሉም በርካታ መረጃዎች እንደሚያሳዩት ግን ከደቡብ አፍሪካ ጥቁሮች ስራ ባይኖራቸውም በአፍሪካውያን ምክንያት ሳይሆን እስካሁንም ድረስ ማንዴላ ወሰዱት እርምጃ በትልልቅ መሬቶች፣ ሀብቶች፣ ፋብሪካዎች ዛሬም ድረስ በነጮች መያዛቸው ነው ተብሎ የሚታሰባል። የሆነ ሆኖ በደቡብ አፍሪካ ያለው ሁኔታ በአሁኑ ጊዜ ደስ የማይል ቢሆንም ኢትዮጵያን ግን መረጃዎችን በጥንቃቄ እያያችሁ እንድትከታተሉ እናሳስባለን። እኛም ሌሎች አዳዲስ መረጃዎችን ይዘን እንመጣለን። ያሁኑን ግን አበቃን። ቻው።